በዛ ወቅት የነበሩ ሷሃቦቻቸው ስለ ነብዩ ህይወት ታሪክ ባሁኑ ጊዜ እንደ ሰው ልጅ ማንበብ መመራመር በማይታወቅበት ጊዜ አላህ ብቻ ወፈቃቸውና ስለሳቸው እንቅስቃሴ አክትፍ እንደው አንዲት ነጥብ እንኳን የተረሳችና የተዘለለች ነገር አታገኝም ማለት በሚገባ በሌት በቀን በሰፈር በሐضር በማንኛውም መልኩ በየትኛውም ቦታና ሁኔታ የሳቸውን እንቅስቃሴ አንድ ነገር ሳይቀር ነው የጻፉት ማለት ነው ሲራተ እና የሳቸው ህይወት ታሪክ እንቅስቃሴያቸውን ዙሪያ ኢላ ወثقوها ማንን መጻፍ መዘገብ ብቻ ሳይሆን ማረጋገጫ ይሰጣሉ አንዳንዶቹ ሰሃቦች በግልጽ ይናገራሉ እና አቡ ሁረይራ እና አብዱላህ ኢብኑ መስዑድ እኛ ስለ ነብዩ መሐመድ ማንንም ሰው ቢጠይቀኝ ምን እንዳሉ በየቀኑ የት እንዲያረፉ ሽንት የወጡበት ቦታ ሳይቀር ነው የሚናገሩልህ ማለት ነው አንድ ቢሻው ተብሎ የሚታለፍ ነገር የለም ሰፈር ሲሄዱ ተመዲና ተነስተው በግመል ነው የሚጓዙት መካ ድረስ ይደርሱና አብዱላህ ኢብኑ ዑመር ያንዳንዷ ቦታ ያረፉባት ቦታ ላይ ቁጭ ያሉባት ድንጋይ ላይ ሄደው ቁጭሉ ነበር ታሪኩ እንዳይረሳ ሊያስተምሩ ማለት አበዛው ውስጥ የሚባለው ድረስ ሽንት የወጡበት ቦታ ሽንት ሳይመጣባቸው ኢብኑ ዑመር ግመላቸውን አቁመው እዚህ ቦታ ሽንት ወጥተው ነበር ብለው እዛች ነበሩባት ሄደው ቁጭሉና እንዳፍታ ተነስተው ሄዱ ነበር ማን ነው እንደዛ አድርጎ የሚጽፈው